በቃ ማዳም ሳትመጣብኝ ቶሎ ብር አስገብቼ ልምጣ። ለማን? የምን ብር? ሁሌ አዲስ ትሆኛለሽ። ለሳውና ነዋ። ብር ለመላላክም ደርሳችሁልኛል። ግን የቸኩልሽ አልመሰለሽም? ትንሽ ረጋ ብትይስ። አንቺ ደግሞ ሁሌ መጠራጠር ትወጃለሽ። ሰርቶበት ይመልስልኛል እኮ። ደግሞ ስራ ስለሚያውቅ ቶሎ መመለስ ይችላል። ምን ያህል ታምኛለሽ ግን? ከራሴ በላይ አምነዋለሁ። ደግሞ ምን ያህል ከጎኔ ሰው እንደሚያስፈልገኝ ታውቂያለሽ። እሱን ለገንዘብ ብዬ ማውጣት አልፈልግም። በቤቻ አንቺ ከሰሙሽ ብዙ ታወሪያለሽ። ምንድነው እያጠናህ ነው እንዴ? በልቶ ሎዘዝና በልተን እንሂድ። ዛሬ የማንሄድበት የለም። በኔዎች ነሽ። ቦሌን እንዲህ እንሽከረከራታለሽ። ቆይ ምን ተገኘ? ትናንትና ምንም የለኝም እያገዛ ሲቀባጥር አልነበር እንዴ? የማዳም ቅመም ያቺ የማበስላት ገንዘብ መላክ ጀመረች እኮ ነው የምልህ። አሁን ቁጭ ብሎ ማለት ብቻ ነው ይላል። ምን አገባኝ? ከፈለግሽ ለምን እዛ ኮተት ሰፈርሽ አትመለሽም? ለምንድን ነው እስኪነገርሽ የምትጠብቂ? የሰው ፊት አይተሽ መረዳታትሽ እንዴት እንዳስጠላሽ ማን በነገረሽ? እውነቴን ነው። ምን አሷሽ? እንደውም ከዚህ በኋላ ባላይሽ ደስ ይለኛል፣ ስመለስ እንዳላገኝሽ። ምን እያልክ ነው? ሚስትህ እኮ ነች። የት ትሄድልህ? ዘይ አንቺ ምንም አያገባሽ። የት መሄጃለኝ? ምን አገባኝ? ከፈለግሽ ለምን እዛ ኮተት ሰፈርሽ አትመለሽም? ካንተ ውጭ የማውቀው ሰው እንደሌለ ታውቃለህ። ቤተሰቦችንም እዛው የማላውቀው ሀገር ነው ጥያቸው የመጣሁት። ጓደኛም ዘመድም የለኝም። እንዴት እንደዚህ ትጨክንብኛለህ? ስለሱ አያገባኝም። አሁን ቅራቅንቦሽን ለቃቅመሽ ውጭ፣ ስመለስ እንዳላገኝሽ። በጣም ታሳፍራለሽ። ናፈቀችኝ። ማን? ምን ማን ትኛለሽ? ሂኩናታ። ተው እንጂ ሳላህ። ተው እንጂ ማለት ምን ማለት ፈልገሽ? እንደዛ ስትለምንህ ለአንተ ብላ ቤተሰቧን ጥላ መታ፣ አንተ ግን ኑሯን ገሃነም አደረግባት። ካንተ ውጭ የማውቀው ሰው እንደሌለ ታውቃለህ። ቤተሰቦችንም እዛው የማላውቀው ሀገር ነው ጥያቸው የመጣሁት። ጓደኛም ዘመድም የለኝም። እንዴት እንደዚህ ትጨክንብኛለህ? ልክ ነሽ፣ ግን አሁን እንድትመለስና ያጠፋሁትን ጥፋት ሁሉ እንድክሳት እፈልጋለሁ። እባክሽ የምትችውን ነገር አድርጊና መልሻት። እንደ ሰው ሳይሆን እንደ ውሻ አመናጭቀህ ከላካት በኋላ ስትፈልግ የምታገኘው በክብር ያስቀመጥከውን ነው።